ይሄ ግጥም መገናኛ አካባቢ ግርግር ይበዛ የለ እና የሆነ ጊዜ እቴ አባን የሚባል የግጥም አልበም አስመረኩኝና 6 ትራክ ያለው መገናኛ ከላይ የባቡር መሸጋገሪያው ጋር ቆሜ እያየሁ ነበርና ብዙ ነገር አየሁ። ህፃናት ማስቲካ ይሸጣሉ። የቆየ ነው። 2 ዓመት 3 ዓመት ይሆናል። እናት ብስኩት ትሸጣለች እና ብዙ ትዝብቶችን መታዘብ ይቻላል እዛ ቦታ ላይ እና እዛው ሆኜ ሀሳቡ መጣልኝ፣ ጻፍኩት። እያለ እምብዛም ጥሩ ግጥም ሆነ። የግጥሙ ርዕስ ትዝብቴን አዳምጠኝ ይሰኛል። ወዳጄ ትዝብቴን አዳምጠኝ፣ ከዛ ከሰው መንጋ ኮቴ ከበዛበት ልታዘብ ሳቀና ኑሮ ከደራበት አስቤ መስሎኝ ህይወትን ማይበት ያለብኝን ታዘብ አድመጠኝ ላውጋበት። ቀኑ ያቀን ነበር ጀንበር ጎህ ሲቀድ ፀሐይ ስትወጣ ደህና ያረፈው ፍጥረት በኑሮ ልትቀጣ እርምጄ ሊሆን ተስካሪ ልበላ ነገ ላቃና ስል ዛሬ ቢሆንብኝ ከለላ እንደው ላውጋ ወዳጄ በል ስማኛ ጓዜን ጠቅልዬ ብርሃንን መርጬ ማየውን ለማየት ጓጉቼ ቋመጬ ከዛ ከሰው መንጋ ከተዘራበት መሬት እኔም አንድ አካል ሆኜ ቆሜ በቅዬበት ሀየው ብክነቱን የሰው ልጅ ስሪት ቁልቁል ማዶ እረኛ እንዳለው በአንድ አግድም ተሰልፎ ራሱ በሰራው በአራት እግር ተቆልፎ በራሱ እጅ ታስሮ በራሱ ጭንቅላት ባሪያ ሆኖ ሀየው ሺህ ነገር ቁልቁል ተደርድሮ ተበትኖ ከዚህ ማዶ ደግሞ ብዙ ነፍሳት ኑሮ በድሏቸው በረባ ባረባው መሰለፍ መሯቸው በቁም አንቀላፍተው ሰው ሰራሽ ውስጥ ሆነው ለመቆምም ቆሞ ለመሄድ ያልታከቱ ዘውትር እግራቸው መራመድ የሆነ ህይወቱ ኑሮ ብገርፋቸው ከሰዎች ወደቁ ተራምደው አግኝተው ቆመው ተነጠቁ። ደግሞ ከዚህ ጎራ አንዲት ብላቴና ብታቂ ልብስ ለብሳ ሀለ ማስቲካ ትላለች ፀሐይና ብርድ እያኘካት እሷ ተበጣጥሳ እምዬ እናትን ከሰው ጎራ ጠጋ ብላ ብስኩት ትሸጣለች ዘይት ጠብሶ የእሷን ገላ እንደው ከዛ ሜዳ የሰው መንጋ ከሞላበት መሀል እንደው ቆሜ ስንቱን አስታዘብኩት። ከታክሲ ተራ ነው በመማሪያ እድሜው እውቀት ብትርቅበት ቆሞ ይጣራል እሱ ሌላው እንዲያልፍለት በተሰጠው ልክ ያስባል ይጣራል ታክሲው እስኪሞላለት። ከዛ መንደር ደግሞ ጨርቅ የጎደለበት በማርያም ይላል ሳይሻ የሰው ፊት ገርፎት በዛው ልክም አለ የ3 ወር አራስ ናት እናት አባት የላት በህፃን አንደበት ብር የሚለቀምበት ናት ይቺ ምድር ጨካኝ ሞላባት አንድነት ሚዜምበት መከፋፈል የበዛበት ክፉ መንዛሪ መንጣሪ ሌባ ሱሰኛ የሞላበት ደግ ካለው ሰጪ መካሪ ተቆርቋሪ ካለም የሞላበት ብሔር ዘር የበከላት ቀለምም ሆኖ ያሳመራት የአሁኗ ኢትዮጵያ የነገዋ ኢትዮጵያ ትዝብት ናት።